ሰለሞን ቤተ መቅደስ እንግዲህ በስሪዲ ለመስራት የሞከሩትን ነው የናስ መሰዊያው ነው ትንሽ አንዳንድ ዲቴይሎች ተታለ ይሄ የናሱ የመሰዊያው ቀንድ ነው እዚህ ጋር የምትመለከቱት ደረጃ ያልኳችሁ ይኸውና ትንሽ ኮኔክሽን ችግር አለ ይሄ መታጠቢያ ሰድ ነው ትንሽ ለየት ይላል ከሙሴ ከሰራው ለየት ይላል ኦኬ እነዚህ ብዙ መስዋዕት ስላለ ውሃ መሸከሚያዎች ናቸው ተመልከቱ እንደ ጎማር የሰረገላ ጎማር አርጎላቸዋል ለእንቅስቃሴ እንዲጠቅመው ማለት ነው እነዚህ ሁለቱ ያልኳችሁ ቦኤዝና ዮአቂን የተባሉት ሁለቱ አማዶች እነዚህ ግራና ቀኝ ቆመዋል አሁን ቀጥታ ከውጭው አደባባይ ወደ ቅድስት የሚገባበት ነው ኪሩቤሎቹን ስዕል ተመለከታላችሁ ይሄ ቅድስት ነው በሙሴ ድንኳን የምታዩት አንድ ሜኖራ ነው ይሄ ቅድስት በቅድስት ቦታ ላይ እዚህ ላይ ግን የምታዩት ብዙ ሜኖራዎች ተመለከታላችሁ ቢያንስ ከ8 በላይ ሜኖራዎች ተመለከታላችሁ ግርግዳው በሙሉ ተመልከቱ በወርቅ የተለበጠ ነው ኦኬ በጣም እንግዲህ ወርቅ የተለበጠ ቤት አስቡ የሀብቱን ጥግ እንድታዩት ነው ይፈልኩት እግዚአብሔር ያለውን ቃል ሲፈጽም ተመልከቱ መስኮቶች ያለው ብርሃን እንዲገባ 24 ሰዓት ብርሃን መግባት የሚችል አክሰስ አድርገው ነው የሰሩት በሰማይ ጥበብ ሲሰራ ነገር ቀላል ነው ይሄ የህብስት ገበታው ነው ይሄ ወደ ቅድስተ ቅዱሳን መግቢያ ደረጃ ነው በዛሽ በድንኳና ውስጥ የለም ይሄ የህብስቱ የዕጣን መሰዊያውን ታያላችሁ በደረጃ ይወጣሉ ከዛ ወደ ቅድስተ ቅዱሳን መግቢያ ነው የምትመለከቱት እዚህ ጋር ኪሩቦችን በግራና በቀኝ ይይዛል ያስቀምጥና ታቦቱን ታያላችሁ መሃል ላይ እግዚአብሔር ታቦት የምስክሩ ታቦት ይባላል እነዚህ ኪሩቦቹ ናቸው የሰው መልክ አላቸው እግራቸው እንደ ጥጃ ነው እንደዚህ የሚለውን ከሕዝቅኤል ላይ ወስደው የሚያሳየን ነው እና ውስጡ ያለው ወርቅ ነው ብር እንኳን የለም ናስ የለም መዳብ የለም ብር አይቆጠርም ነበር ይላል በሰለሞን ዘመን ብር አይቆጠርም የብር ዕቃ የሚባል አልነበረው ሁሉ ነገር በጣም ብልጥግና የነበረበት ዘመን ነው የተትረፈረፉበት ዘመን ነበር እግዚአብሔር ስም የተባረከው ዳዊት ይሄን ሳይኔ ሞተው ይሄ እንዲህ አይነት